ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ። አንተ ሰግጥ እስኪ። እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስ። እስኪ ሰግጥ፣ ድድብ በል እስኪ። አሁን እግዚአብሔር ነው እያወቅ እንዳላወቅሁን። እስኪ እያወቅ እንዳላወቅ መሆን ማወቅ ነው። ልንገርካ፣ እያወቅ እንዳወቅ መሆን ግን ስማ አያልፍልህም። እያወቅ እንዳላወቅሁን ከዛ ሃይ ግም ለግም አብረሃዝ ግም አለ። ግም ለግም አብረሃዝ ግም አለ። የኛ ሰው እኮ አይተርት አባባልማ ተረት በሽበሽ ነው። እኛ ጋር ሰምና ወርቅ በዚህ አንታማም። ኢትዮጵያውያን በየብሔረሰቡ እኮ ነው የምላችሁ። ሰምና ግጥም፣ አባባል፣ ተረት በሽበሽ ነው ያለውና የሆነ ጊዜ ትዝ ይላችሁ ከሆነ ማን ነው አዶንያስ እንትና ጋር ሄዶ እዩ ጩፋ ጋር እኮ ሄዶ የሆነ ገንዘብ ምናምን እኮ አሰብስቧል። የሆነ ገንዘብ እዩ ጩፋ ከዘረፈው ገንዘብ ላይ የሆነ ገንዘብ መልሷል። መቼም ሰጡ አይባልም። እነሱ ታውቃላችሁ፣ እነዚህ ነቢያት ሐዋርያት ምናምን የሚሉ ሌባ፣ ዘራፊ፣ ማፊያ፣ ዘይት ሻጭ፣ ገስታውስ ነጋዴ ምናምን እኮ ሰጡ አይደለም የሚባለው፣ መለሱ ነው የሚባለው። አሁን ሌባ ሰጠ ይባላል እንዴ? አይባልም እኮ መለሰ የሚባለው። እግዚአብሔርን ሕዝብ አታለው አጭበርብረው አምታተው ከዘረፉት ገንዘብ መለሱ ነው እንጂ ሰጡ አይባልም። ይሄ አማርኛ ይስተካከል። ያው በአማርኛ እንደማልታማ ታውቃላችሁ። እና ይኸውላችሁ እነዚህ አሁን ላይ ይሄን ቪዲዮ እስከምሰራበት ከዚህ ሰዓት ድረስ አዶንያስ ይሄ ሰገጥ የሚለውን ቃል አልጠቀምም። ከዚህ በኋላ ማንም እኔን የሚወደኝና የሚያከብረኝ ሰው ቢኖር ይህንን ቃል እንዳይጠቀም፣ እኔ እንደዚህ መሆኑን አላውቅም ብሏል። በተለይ የቴዲ አፍሮ ሚስት አምለሰት ሙጬ ጋር ባደረገው እንትን በደንብ ተከታትየዋለሁ እሱን ኢንተርቪውንና እዛ ላይ ምንድነው የሚለው? አማርኛ እኔ ሁለተኛ ቋንቋዬ ነው። በቃ በደንብ አልገባኝም ነበሩ። መንፈሴ ውስጥ መጣብኝ። ከዛ በኋላ አወራሁት። ከዛ በኋላ ትርጉም አገኘ ሰግጥ ፈምስ የሚለው እንጂ እኔ እንደዚህ አይነት ኮንትሮቨርሻል የሆነ የሚያጨቃጭቅ እንደዚህ አይነት የሚያጣላ የሚያጋጭ መሆኑን አላወቅኩኝም። ማንም ሰው እንዳይጠቀም ሲል በይፋ ተናግሯል። ለዚህ ነው የምንናገራቸው ነገሮች በደንብ ማሰብ ያለብን፣ ከመናገራችን ቲንክ ማድረግ ያለብን። ለዚህ ነው አሁን እዩ ጩፋ ምን ይሁን ብሎ ነው አሁን ይሄንን ለድጋፍ የመጣው። ይሄንን ኮፒ ሊንክ ዲዩት ሪፖስት አድርጉልኝ ለዩ ጩፋ ደቀ መዛሙርቶች፣ ለዚህ ሟች ፈራሚዎችና አበባ በታኞች አድርሱልኝ። በእውነት በቃ እዩ ጩፋ ነግሬያችኋለሁ፣ በቁሙ እየሞተ ወደ መጨረሻ ደረጃ እየደረሰ መሆኑ ነግሬያችኋለሁ። እኔም ማዝ ነው እዛ የምትሄዱና ለሱ የምታጨበጭቡ ሰዎች በእውነት እጅግ በጣም እውርን ቢመራው ተያይዘው ገደል ነው ያለው። ለዚህ ነው ታሳዝናላችሁም ታሳፍራላችሁም። እዩ ጩፋ ይኸውላችሁ እኔ በደንብ ተረድቼዋለሁ። በቃ አልቆለታል እኮ ነው የምላችሁ፣ አልቆለታል። የፈለገ ኦክሲጅን ብትሰጡት ቅስት ብታረጉለት እዩ ጩፋን በመንፈሳዊ ህይወቱ ከመሞት አታድኑትም። ያበቃለት ጉዳይ ነው። ከእግዚአብሔር ጋር ያለው ኮኔክሽን ተቋርጦ ሰንብቷል። ይኸው እግዚአብሔር ዕድል እየሰጠው የንስሐ በእኛ በኩል እየመከረው እየገሰጸው በካውንስሉ መሪዎች በተለያዩ አገልጋዮች በተለያየ መንገድ ሲመከር ሲገሰጽ፣ እሱ ግን ከትዕቢት ወደ ትዕቢት፣ ከአመፃ ወደ አመፅ፣ ከክፋት ወደ ክፋት በትልልቅ ቃላቶች ማንነቱን ካሳየ ሰነባብቷል። 2018 ደግሞ እንደነገርኳችሁ ነው፣ የፍርድ ዓመት ነው። እግዚአብሔር እያንኳኳ ቢላችሁን ይሰጣል። 4 ልጅ ብትወልድ 14 ልጅ ብትወልድ እግዚአብሔር አያገባው። እግዚአብሔርን ቤት እንዳተራመሳችሁ፣ እንዳፈረሳችሁ፣ እንዳሰደባችሁ እግዚአብሔር ደግሞ መጥቶ በአድራሻችሁ ቢላችሁን ይከፍላችኋል። ይሄን ያደለው የሚያልኩት መጽሐፍ ቅዱስ ነው ያለው።
ያከበሩትን የሚያከብርን እግዚአብሔርን እንጂ እያዋረድከው የሚያበላ የሚያጠጣ ረጅም ዕድሜ እንድትኖር የሚፈቅድልህ እግዚአብሔር ኔቨር እንዳታስብ። እግዚአብሔር ቤቱን፣ ስሙን፣ ክብሩን ችግር የለውም ያሳያል፣ በፍርድ ያሳያል፣ በቅጣት ያሳያል። ምክንያቱም እናንተ ለኃጢአተኛ ምንም ሞገስ ቢደረግለት ጽድቅን አይማርም አይነት ግሩፕ ውስጥ ናችሁ። እግዚአብሔር ምንም በእኛ ቢመክራችሁ ቢገስጻችሁ ምን ቢላችሁ ጽድቅን የምትማሩ አይነት ሆናችሁ አላገኘናችሁም እኛም እግዚአብሔርን። ስለዚህ ፍርዳችሁን በ2018 ትቀበላላችሁና ይህንን ኮፒሊንክ ዲዩት ሪፖስት አድርጉ። ለአዶናይ የሚድረሰው ለጩፋ ደጋፊዎችም ለሾላው ነብይም በደንብ አድርሱልኝ አልሰማንም እንዳይሉ ነው። እግዚአብሔር እስከ መጨረሻ ድረስ ያው እንግዲህ የማዳን ስራ ይሰራል። ቆርጦ የሚጣለውን ይጥልና የሚተርፈውን ለማዳን ይሞክራል። ካልሆነ ግን እግዚአብሔር የፍርድ አምላክ ነው። አሳልፎ መስጠት ነው ለእግዚአብሔር። ስለዚህ ምንድን ነው እዩ ጩፋ ምን እያለው ነው? በርታ፣ ጀግና፣ ቀጥል እያለው ነው። ለዚህ ነው አእምሮ አቅል ስቷል፣ ጠፍቷል። የእግዚአብሔር መንፈስ እሱ ውስጥ የለም። ህሊናው ደድቧል፣ ህሊናው ደንዝዟል እዩ ጩፋ ምላችሁ ለዚህ ነው። ከዚህ በላይ ብዙ መናገር አይጠበቅብኝም። ይህን ቪዲዮ አይታችሁ እዩ ጩፋ የት ጋር እንዳለ ምን ደረጃ ውስጥ እንዳለ የት ጋር እንደደረሰ ምስክር ነው። ምንም ነገር ሳያስፈልግ ቆርጬ ነው ቪዲዮውን ያመጣሁት። ምንም የተለየ ነገር የለውም። አዶንያስን እየደገፈ ነው። አትስማቸው፣ ሰግጥ፣ ጆሮ ዳባ ልበስ ብለ ቀጥል። የምን ምሁር ነው የምና እሱም ደግሞ ምን እያለ ነው? በባለፈው ካልደደብክ በስተቀር ስኬት አታመጣም፣ ካልደደብክ በስተቀር ወደ ጎል ወደ አሰብከው ስኬት አትደርስም እያለ ሲቀሰቅስ ነበር አይደል? እሱ ተሳክቶለት ሊሆን ይችላል። ደደቦችን ሰብስቦ መኪና ገዝቷል። ደደቦችን ሰብስቦ የሆነ ዝና ምናምን አግኝቶ ሊሆን ይችላል። አሁን ላይ ግን ነገሮች እየተበላሹ መጥተዋል። እንዳያችሁት ነው። ባለፈው አቅርቤ ነበር አይደል? ራቆታቸውን የመጡ ሰዎች፣ ሴታ ሴት የመሰሉ ሰዎች ህጉ ይከለክላል። የኢትዮጵያ ህግ ይከለክላል። ህዝብ በተሰበሰበበት በሚያየው በሚሰማው መንገድ ባህልን፣ ወግን፣ ስርዓትን፣ የሀገርን እሴትን የሚያጠፋ ነገር መልበስም መናገርም እንደማትችል አንቀጽ በአንቀጽ ተስፎ ተቀምጧል። ያው እንግዲህ ዛሬ ይሄን እስከሰራውበት ጊዜ ድረስ 4ቱ በቁጥጥር ስር ውለዋል። ከበስተጀርባቸው ማን ነው የላካቸው፣ ማን ነው ያሰማራቸው የሚለውንም ደግሞ ጥንቅቅ አድርጎ የፌዴራል ፖሊስ ምርመራ እያካሄደ ነው። በርታ ማለት እንፈልጋለን፣ ቀጥልበት ማለት እንፈልጋለን። አሁንም እኛ የምንሰጠውን ጥቆማ በደንብ ሊሰማን ይገባል። ከጥቅም ውጪ፣ ከብሔር ውጪ፣ ከተራ ጥላቻ ምናምን ውጪ ለእውነት ምንናገር፣ ለአገራችን እሴት ለባህላችን ምንናገር ሰዎችን አሁንም መንግስት በደንብ ለይቶ እንዲያውቅልን እንፈልጋለን። በዚህ መካከል ደግሞ ገበያውን አቧራውን ለማጨስ የሚሞክሩ ሰዎች እናንተ ዳር ትይዛላችሁ፣ ጥግ አይመለከታችሁም። እናንተ አይመለከታችሁም። ይሄ ለማሞቅ ምናምን ተብተብተብ የምትሉ ሰዎች የሚሰማችሁም የለም። ከመጀመሪያውም ለእውነት ለጽድቅ ለሀገራችን ለህዝባችን የምንታገል ሰዎችን መንግስት ራሱ ያውቃል ነው እያልኳቸው ያለው። አይደለም ቤተክርስቲያን፣ አይደለም የእግዚአብሔርን ቃል የምታውቁ አማኞች፣ አይደለም ሴኩላሩን መንግስት ያውቃል። እየወሰደ ያለውን እርምጃ እንደግፋለን፣ እናበረታታለን። በዚሁ ይቀጥል ነው ምለው። እዩ ጩፋ ግን የት ጋር እንዳለሽ፣ የት ጋር እንደወረድሽ፣ ምን አይነት ጭቃ ውስጥ እንደተንከባለልሽ፣ ምን አይነት አዘቅት ውስጥ እንደተደፈቅሽ ማሳያ ይሄ ቪዲዮ እንደሆነ እንድታውቁልኝ ነው። በሌላ ቪዲዮ ተመልሼ እመጣለሁ። ሀብትሽ ቦረና ነኝ። ሻሎም